ቆም ብለህ አስብ። በየቀኑ መቼ ይበላል እያልክ ሰዓት የምትቆጥረው ለሆድ ነው ወይስ ለፈጣሪ? ምግብ ትተህ ሰውን በንግግር የምታቆስል ከሆነ ጾም በረከት የለውም። ምግብ ተከልክለህ ወንድም ውድቀት ደስ የሚል ከሆነ ድካም ከንቱ ነው። ልብ በል፣ ፈጣሪ የሚፈልገው የተራበ ሆድን ብቻ ሳይሆን የተሰበረና ይቅር ባይ ልብህን ነው። እውነተኛ ጾምማ የተጣላኸውን ደውለህ ይቅርታ ስትለው፣ በውስጥ የቋጠርከውን ቂም ስትፈታ እና ካለ ላይ ቀንሰህ ለተቸገረ ስትሰጥ ነው። እህል ከመተው ክፋትም መተው ይቅደም። ሐሜት ከመመገብ ዝምታ ይቅደም። በዚህ ጾም ሥጋችን ብቻ ሳይሆን አመለካከታችንና አንደበታችንም ይጹም።